ከየት እንደምታላቅ እግዚአብሔር ብቻ ነው የሚያውቅ። በጣም የሚያሳዝን ስልኬን ተበልቼን ኢቴምን ሰጥቼም እንደዚህ ሆኜም አላውቅም። ሰላም ሰላም፣ እንዴት ናችሁ ቤተሰቦች? ዛሬ እንግዲህ አንድ ገጠመን ልንገራችሁ። ጠዋት ወደ ትሬኒንግ እየሄድኩት እያለ መንገድ ላይ በጣም የሚያሳዝን እኔ ምንም አላውቅም ነበር። በሁለት ታክሲ ነው የመጡት፣ በሁለት መኪና። አንዱ ቪኤት፣ አንዷ ደግሞ ቀይ ታክሲ ናት። ልክ እንደመጡ ታክሲዋ ፊት ቆማለች፣ ቪኤቷ ከኋላ ነው የቆመች። ልክ እንደመጣ ወተት ደፍቶብኝ አለፈ ወተት። ከዛ ለምን እንደምደፋብኝ ብዬ ጠይቄው አለኩ። ጠጋ ብዬ ስል ልብሴን ሳየው እንዳለ ወተት ብቻ ነው ልብሴ። ከዛ ዞር አልኩ ወደሱ። ለካ ቆሞ እየጠበቀኝ ነው እሱ። ተመልሼ ሄጄ ስልኬንም ምንም በስመ አብ ወልድ፣ በጣም የሚያሳዝን በጣም የሚገርም ነው እግዚአብሔር። ተመልሼ ሄድኩና ሰው ተሰጠኝ፣ እሱም ነካ አረገኝ። ከዛ ውጭ በቃ አላውቅም። ስልኬንም ሰጠው፣ ኪስ ውስጥ ያለ ብር ሰጠው፣ ኢቴምን ሰጠው። ከዛ ገባሁ። ጠዋት ነው እንግዲህ ማንም እንትን አይልም። እኔም እንደገባ ትንሽ አሁን አስታውሰዋለሁ። የት እንደሄድኩ አላውቅም፣ የት እንደወሰዱኝ አላውቅም። ከኢቴም ብር አውጥቼ ሰጥቼ ሁላን ሳደርገው አላውቅም። ያው ሰው በቪኤት ከቤት ወጣው ስልክ መስረቅ ማለት በጣም ከባድ ነው። እግዚአብሔር ቪኤት እኮ ወደ ስንት ሚሊዮን ብር ናት? ወደ 45 ሚሊዮን 40 ሚሊዮን አካባቢ ብር። ታስጠላኝ እግዚአብሔር። ተጠላ። ደግሞ ብር አልነበረኝም በሰዓቱ። ከዛ ብሩን አውጥቼ ሰጥቼ ምን ሌላ ስጠይቁኝ በቃ የለም ያለኝ አለ የለኝም። ከዛ መጨረሻ ላይ 50 ብር ሰጠኝ ትራንስፖርት ብሎ። እሱን ላውቃለሁ። ትራንስፖርት ብሎ 50 ብር ስጠኝ አውቃለሁ፣ ግን አላስታውስም። ያው አንዳንዴ እኛ በአይን እያየን ወደ ራሳችን ወደ አእምሮአችን ማንዞርበት እንትን አለ አይደል? ከዛ በኋላ ወስዶኝ የት እንደሚጥሉኝ ታውቃለህ? ጎላጎል ነው ወሰዱኝ ጣሉኝ። እኔ እኮ መገናኛ ራሱ አልደረስኩም። አምባሳ ጋርጅ አካባቢ እኮ ነኝ እኔ የተያዝኩት። ያው ወደ ትሬኒንግ ወደ ጣፎ ነበር የምሄደው። ከዛ እስከ ጠዋት 1 ሰዓት አካባቢ ነው እንደዛ የሆንኩ። 1 ሰዓት አልሞላም። እስከ 4 ሰዓት ጓደኞቼ መጥተው ወስደውኝ ምን ሲሉ ምንም የማውቀው ታሪክ የለም። እንደው የሚገርም ጓደኛዬ እዛ አካባቢ እየሰራ ነበር። ያው ፈጣሪ ደግሞ ጥሎ ሰው አይጥልም አይደል? ከዛ አገኘኝ። ሰው በቃ ሰብሰብ ብሎ እያዋራኝ ምንም የማውቀው ነገር የለም። ወደ ቤት ሄድኩ፣ ተመለስኩ። ተመልሼ ቤት ደርሼ ወደ 7 ሰዓት አካባቢ ነቃሁ። ምን ሳደርግ እንደነበርኩ፣ ምን ስራ እንደነበርኩ፣ ምን ላይ እንደነበርኩ፣ ምን እያደረኩ እንደነበርኩ። ከዛ በኋላ ወዴት ልመለስ? ምን ላንሳ?
ሰው ባይሆን እንኳን ሰው አካውንቱ ላይ 100 ብር አያስቀርም። ኢቲኤም ራሱ እንዴት እንደሰራ ፈጣሪ ያውቀው። ኢቲኤም እኮ ከ100 ብር በታች ካለፈ ያወጣል። ከዛ 8,000 ብር ነበረች አካውንቴ ላይ። ብሎ ቆሞ እየጠበቀኝ እሱ ደግሞ ውስጥ የነበረች አንዷ ሙስሊም ናት። ጥምጥም አድርጋለች። አውቀዋለሁ። ከሹፌሩ ጋር የተቀመጠች ታክሲ ውስጥ ማለት ነው። ታክሲ ውስጥ የተቀመጠች እንደ ሙስሊም ተጠምጥማለች። ከኋላ ደግሞ ታክሲ ውስጥ ቤት ውስጥ ያሉ 3 ሰዎች ናቸው። በቃ ወከባ ሲፈጥሩኝ አውቀዋለሁ። ሲወክቡ ያው ይሄ ደርሰህ ብለህ አታስበውም አንተ። ከቤት ስንወጣ ይባካችሁ ትምህርት እንዲሆንላችሁ 2 መኪና ተከትለው የሚመጣ ከሆነ እነሱ ለስራ ነው። እነሱ ስራዬ ብለው ነው የሚንቀሳቀሱ። ማንም መኪና እንዳታምኑ። ከየት መጣው እንደተባለ አይታወቅም። ወተት ምን ውስጥ እንዳለ አላውቅም። ወተት ኖርማል ወተት ነው የሚመስል። ድሮ በሳንቲም ነበረ ሰው የሚያታልለው ወይም ታክሲ ውስጥ ወይም ደግሞ አንገራግረው ይወስዳሉ። አሁን ግን እንደዛ አይደለም። ያው ከእኔ የተማራችሁ ነገር ይኖራል ብዬ አስባለሁ። ይህ ደግሞ በህይወቴ የገጠመኝ ነው። ይህ ግጥም ዝም ብሎ አይደለም። ነገ ህይወታችሁን ሊያስተርፍላችሁ ይችላል። እባካችሁ ወንድሞቼ ራሳችሁን ጠብቁ። አሳዛኝ ነው በጣም።